ስምህ ይቀደስ ሁለተኛ ዙር ሀገር አቀፍ የተልእኮ ስልጠና ከሆሳዕና አብያተ ክርስቲያናት ህብረት የወጣቶች አገልግሎት ዘርፍ ከሆነው ሆሳዕና ጎስፔል ሙቭመንት በሆሳዕና ከተማ መሃል መሰረተ ክርስቶስ ቤተክርስቲያን ላይ ተዘጋጀ። በዕለቱ የአምልኮና የስልጠና መርሃ ግብር በተወደዱ አገልጋዮች ይቀርባል። አገልጋዮች ዶክተር አብርሃም ተክለማርያም፣ ዶክተር ደስታ ለንጋና ቄስ ዶክተር ገለታ ሲሜሶ፣ አገልጋይ ቢንያም ሰለሞን፣ ዘማሪዎች ሰላም ደስታ፣ ዮሴፍና ሌሎችም የሚገኙ ይሆናል። ወጣቶችን ለማነሳሳት የወንጌል ተልእኮን ከግብ እንዲደርስ ለማድረግ የተዘጋጀ ስልጠና ነው። ሁላችሁም በያላችሁበት ቦታ ላይ ይሄንን ድምጽ የሚሰሙ በዚህ ፕሮግራም እንድትሳተፉ ባሉት ውስን ቦታዎች እስከ ሐምሌ 15 ድረስ በተቀመጡት ስልኮች ብቻ እየደወሉ ይመዝገቡ። የመኝታና የምግብ ጉዳዩን ለኛ ትተው መጽሐፍ ቅዱስና ማስታወሻውን ይዘው የስልጠናው ተካፋይ ይሁኑ። የመመዝገቢያ ክፍያ 1000 ብር ብቻ። የስልጠና ቀን ከሐምሌ 21 እስከ 24 2018። አዘጋጅ የሆሳዕና አካባቢው አብያተ ክርስቲያናት ህብረት ወጣቶች ዘርፍ ኤችጂኤም የወንጌል አገልግሎት። ለበለጠ መረጃ ከስር ያሉ ስልኮችን ይጠቀሙ። ሆሳዕና እንገናኝ።